ዱባይ ውስጥ አፈር አለ ወይ አዋራ አለ ወይ ዱባይ ውስጥ ላላችሁኝ ሰዎች ይኸው አፈር አለ ዱባይ ውስጥ ማለት ነው። አዋራ አለ። አዋራም ስላለ ነው መሰለኝ ቀን ሙሉ ከግድግዳ ጀምረን ከጣውላ ጀምረን እያንዳንዱን እየፈቀፈቅን የምንውለው አዋራ ስላለ ነው መሰለኝ። እና ይኸው ቴምሮችም አሉ መዝራዎችም ወይንም ቡቃያዎች አሉ። እንደኛ ሀገር እንደሚሰራ ነው የሚሰራው ማለት ነው። የመስራትና ያለ መስራት ጉዳይ ነው እንጂ የትም ቦታ ብትሄዱ ሳይሰራ የሚበላ ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለው አልሐምዱሊላህ። እንግዲህ ዛሬ መጥቼላችኋለሁ። በምን መጣሽ ብትሉኝ ዛሬ መጣሁበት ይኸው እዚህ ጋር ይታያችኋል። አፈር አለ ማለት ነው። አፈር አለ ወይ ዱባይ ውስጥ? አፈር የለም አዋራ የለም ብላችሁ ላላችሁ ሰዎች ይሄ እንዳለ የምታዩት አዋራ ነው ማለት ነው እና አፈር ነው ማለት ነው። እና አንዳንዴ ሰዎችን አትምጡ ስትላቸው ያ ድካሙ ነው ያደክማል ስትላቸው የነሱን እንጀራ እኛ የምንበላው የሚመስላቸው ሰዎች አሉና አሉ መሰለኝ አላቅም። ብቻ ያታግላችሁ ማለት ሊሰማችሁ የእናንተ ሀሳብ ተቀባይነት እንዲሆን ብዙ ጊዜ አይሆንም ማለት ነው። ይሄ አፈር ነው ማለት ነው። ይሄ ውሃ የሚተፋበት ለዚህ የተቀጠረ ሰው አለ ማለት ነው። ውሃ ለመጥፋት ማለት ነው። ብርድም ቢሆን ብርድ ነው ብሎ የሚተው ነገር የለም። ፀሐይም ቢሆን ፀሐይ ነው ብሎ የሚተው ነገር የለም። ወዶ ሳይሆን በግዴታ ይስራዋል ማለት ነው። እና በእጅ የሚደፋው ውሃ በሰውነቱ ላይ የሚወጣውን ውሃ ይበልጠዋል ብዬ አስባለሁ። አንዳንዴ በዚህ ሙቀት ማለት ነው። እና ይሄ አፈር ነው ሀባይ ለጠየቃችሁ ሰዎች ማለት ነው። እና ምናልባት ይሄ ቪዲዮ ከደረሳችሁ ይሄ አፈር ነው ማለት ነው። እንድትረዱኝ ነው የሚፈልገው ነገር ማለት ነው። እና ሀባይብ እና ምን ትሰራለች እዚህ ቦታ ምናምን ካላችሁኝ የጠየቁኝ ሰዎች ስላሉ ነው ለማሳየት የፈለግኩት። በዛውም አጋጣሚ ደግሞ ታዝዣለሁ። ወደ ሱቅ እየሄድኩ ነው በዚህ ፀሐይ ማለት ነው። እና ይሄ ቴምሮ ነው ማለት ነው። ያው አሁን ጊዜው ነው ቴምሮ ነው ማለት ነው። እና ወደ ሱቅ እየሄድኩኝ ነው። ታዝዣለሁ እራት ማለት ነው። እራት ታዝዤ ሱቅ እየሄድኩኝ እያለሁ ለምን አላሳያችሁም? አፈር አለ አፈር የለም ድካም የለም ያለ ድካም በቃ የሚንጠርገው ራሱ ብር የሚንጠርግ የሚመስላቸው ሰዎች አሉ አንዳንዴ ማለት ነው። እና ሱብሃንአላህ እኔ እንጃ የላዩት እስከሚያዩት ድረስ ይጨንቃል የሚባለው። እዚህ ከመጡ በኋላ ደግሞ እዚህ ከመጣም በኋላ እያለቃቀስ ነው። ይሄ ውሃ የተደፋለት ነው ማለት ነው። ለዚህኛው ለዚህ ለብቻ የተቀጠረ ሰው አለ። ያኔ ከሀገር ቤት ሲወጣማ አንተ አበባ ልታስር ነው፣ አንተ ከረሜላ ልታስር ነው ተብሎ ነው የሚወጣው። በወር ይሄና ህል ብር ትበላላ፣ በወር ይሄና ህል ብር ታገኛለህ እያሉት እየዋሹት አምጥቶት። ይሄም አንድ እድል ነው በነገራችን ላይ ይሄ አንድ እድል ነው ማለት ነው። ሀገር ቤት ብር ልክ በቀላል ነገር እንደሚገኝ ሆኖ 450 ሺህ 500 ሺህ እየጠየቁ ያንን ብር ካስረከቡ በኋላ አምጥቶም ደግሞ በሜዳ የሚጥሏቸው የሚወጥቁትም ሰዎች አሉ። ይሄንን እድል ራሱ ማግኘት አንድ ትልቅነት ነው ይላለው፣ ትልቅነት ነው ማለት ነው። እንደውም አግኝተዋል ማለት ነው። እና ሀባይብ አሁን ደግሞ የት እየሄድሽ ነው ካላችሁ ወደ ሱቅ እየሄድኩኝ ነውና እንደጠየቃችሁኝ ሰዎች ይሄንን አፈር ላሳያችሁ ብዬ ነው። ፀሐዩ ከታያችሁ ይሄ እንዳለ አዋራ ነው፣ ፀሐይ ነው ማለት ነው። እና ለኢራት ታዝዤ ለታዘዝኩት ኢራት የጎደለኝ እቃ አለና ያንን እቃ ለማምጣት ወደ ሱቅ እየሄድኩኝ ነው ማለት ነው። የመስራት ያለ መስራት ጉዳይ ነው እንጂ ሳይሰራ የሚበላ ነገር የለም። ያለ ድካም የሚገኝ ነገር የለም። እዛም ከሰራችሁ ከዚህ በላይ እንደውም ከዚህ በላይ ታገኛላችሁ። ጨክነን አንሰራም ነው እንጂ ሀገራችን ላይ አንዱ እያለ አንዱ ቦታ እየሄድን ጊዜያችንን እናባክናለን እንጂ ድካሙ እንደውም እዚህ ያለው ነው የሚበልጠው ብዬ ነው። ቤትታሙ የሚጠይቃችሁ የሌለበት ልታለቅሱ ብትፈልጉ ራሱ የሆነ የሚያስለቅሳችሁ ነገር ቢፈጠርባችሁ እንኳን ለማልቀስ ጊዜ የሌላችሁ ከእናንተ የማይሻል እኮ ነው ከፍ ዝቅ የሚያደርጋቸውና በማንም ሂንዲ በማንም በተለይ ወንድ ልጆቹን ማለት ነውና የሴት ልጆች ቀላል ነው ሊላችሁ ፈልጌ አይደለም። ወንድ ልጆች 400 ሺህ 500 ሺህ ብር ከፍሎ መጥቶ የሚከፍሉት ዋጋ ይሄ ነው የማይባል ነውና ወደ ሱቅ ደርሻለሁ ማለት ነው። ሱባኤ እዚህ ከመጡ በኋላ ደግሞ የት አላችሁ ብሎም የማይጠይቃቸው ናቸው ማለት ነውና
የሚገዛውን እቃ ታይታላችሁ። ወደ ሱፐር ማርኬት እየገባውን ነው ማለት ነው ሀባብ እና እየፈለጉ እና ሀገር ቤት መስራት ትችላላችሁ። አንዳንድ ጊዜ እኛ ምን በላ ላይ ካፈሉብኝ ነው ወይ እስከሚባል ድረስ ይላለው ማለት ነው። እና አትምጡ፣ እዛም ይሻላል። ልክ ጊዜያቸው ያልደረሰ እድሜያቸው ያልደረሱ ልጆች ራሱ ውሰዱኝ፣ እዛ ከሄድኩኝ እንጂ ሆናለሁ እዚህ ስላለው ነው እያሉ ማለት ነው። እና የእነሱን እንጀራ የምንዘጋባቸው የሚመስላቸው ባለማወቃቸው ማለት ነው የሚመስላቸው አሉና ለእናንተ ከማሰብ እንጂ ለእናንተ አስበን ነው እንጂ አትምጡ የምንላቸው እዛም ሆኑ የምንላቸው ለእናንተ አስበን ነው እንጂ የእኛን ስለምትካፈሉብን አይደለም፣ የእኛን ተወስዱብን አላችሁ ብለን አይደለም ለማለት ያክል ነው ሀባይብ ማለት ነው። ሀባይብ ገዝቼ ወጣሁኝ ማለት ነው። ለማውራት የሚያዘኝ ፈራውኝ ውስጥ ላይ ማለት ነው። እና ሙቀት እንዳይመስላችሁ ሀባይብ እንዴት እንደሚያቃጥል በዚህ ቃጠሎ ነው የሚሰሩት ማለት ነው። እናንተ ሀገር ቤት ሆናችሁ በቤተሰብ ውስጥ ሆኖ የሚሰሩት ስራ ይመስላቸው ማለት ነው። ከኔም ጭምር ውጭ ሀገር ሲባል ይኸው አዋራው ማለት ነው፣ ያው አፈር ነው ማለት ነው። እንድታዩልኝ ነው የምፈልገው ሀባይብ። እና ለማንኛውም በዚህ ውስጥ ያላችሁ ሰዎች አብሽሩ፣ ያልፋል አንድ ቀን። ከወጣን ይልቅ ደግሞ መጨከን አለብን ብዬ እላለሁ ማለት ነው። እና ገና አልደረስኩኝም ማለት ነው። ሙቀት እንዳይመስላችሁ የተቃጠሉ ነው የሚሰሩት። ደርሻለሁ ማለት ነው ቤት